እንኳን ወደ ማይክ ስዊንግ ላብ ቻናል መጣችሁ። የዚህ ቻናል ዋና ዓላማ የማይክ ስዊንግ ላብን ፐርሰናል ብራንድ የምንገነባበት፣ ያለኝን ስኪል ለእናንተ ሼር የማደርግበት፣ ትሬዲንግ ጆርኒያችንን ሪከርድ የምናደርግበት እና በዋናነት ደግሞ ለተማሪዎቼ ማርኬት አናሊሲስ እና ትሬዲንግ ኤክስኪዩሽንን ፕራክቲካሊ የማስተምርበት ቻናል ነው። በዛሬው እና ከዚህ በኋላ በሚኖረን ቪዲዮ ዊክሊ ማርኬት አናሊሲስ የምንሰራበት፣ ትሬዲንግ ፕላናችን የምናስቀምጥበት እና ኤክስኪዩት ያደረግነውንም ትሬድ የምናይበት አይተንም ደግሞ የምንማርበት ይሆናል። ሰው እናንተ ስዊንግ ትሬደር የመሆን ፍላጎት ካላችሁ ይሄ ቻናል ስለሚጠቅማችሁ ሰብስክራይብ በማድረግ የማይክ ስዊንግ ላብ የቻናል ሜምበር ይሆኑ። አሁን ወደ ቻርቱ እንግባ። ዛሬ እሁድ ነው። እሁድ ደግሞ የዊክሊ አናሊሳችን እንሰራለን። ቀጣይ ሳምንት ትሬድ የምናደርገውን ፔሮች መርጠን እናስቀምጣለን ማለት ነው። አሁን እስቲ ብሬክ ዳውን ማድረግ እንጀምር። ወደፊት የኔን ስትራቴጂ ለብቻ በቪዲዮ መስራት አይቀርም፣ ግን አሁን አዲስ ስለምትሆኑ ሃይላይቱን ለመንገር ያክል የኔ ስዊንግ ስትራቴጂ ሃየር ታይም ፍሬም ላይ ማለትም ዊክሊ እና ዳይሊ ላይ ዳይሬክሽንን ያለው ትሬንዳችንን አይደንቲፋይ ያደርጋለሁ ማለት ነው። ከዛ በኋላ ኤሪያ ኦፍ ኢንትረስቴንም ዳይሊ እና ሃየር ታይም ፍሬም ላይ ነው ኤሪያ ኦፍ ኢንትረስቴንም አይደንቲፋይ የማደርገው። ከዛ በኋላ ወደ ሎወር ታይም ፍሬም እየወረድኩኝ ኢንትሪ ሲግናሎችን እፈልጋለሁ ማለት ነው። ግን መጀመሪያ ፎከስ ኤሪያ ሃየር ታይም ፍሬም ነው የሚሆነው። አሁን ብሪቲሽ ዩኤስዲን ፔር ስናይ ዊክሊ ታይም ፍሬም ላይ ትሬንዳችን አፕ ትሬንድ ነው። እንደምትመለከቱ እዚህ ጋር ነው በስትራቴጂ ብሬክ የተደረገው። ወደ ዳይሊ ታይም ፍሬም በምንሄድበት ጊዜ ይሄን ዞን ብሬክ ያደረገ ስትራክቸር የለም። ስለዚህ ስቲል ሃየር ታይም ፍሬም ነው። ከዛ በመቀጠል ደግሞ ኤሪያ ኦፍ ኢንትረስቴን በምመለከትበት ጊዜ ፕራይስ ኤሪያ ኦፍ ኢንትረስቴ ጋር ሪጀክት አድርጓል። ማለትም ኤሪያ ኦፍ ኢንትረስቴ ጋር ብዙ ጊዜ ሪያክሽን ያሳያሉ። ያንን ነው ኤሪያ ኦፍ ኢንትረስት ብዬ የምወስደው። እዚህ ጋርም ሪያክሽን ያሳኛል ብዬ ነው ኤክስፔክት የማደርገው። ስለዚህ ሰኞ ላይ ኦልሬዲ ይሄ ሪያክት አድርጓል። ስለዚህ አሁን ሰኞ ላይ ኢንትሪ ሲግናል ነው የምፈልገው ማለት ነው። ሰኞ ላይ ወደ 4 ሃወር ታይም ፍሬም ወርድ እና ይቺን ዞን ብሬክ እስኪያደርግልኝ ጠብቃታለሁ። ይቺን ዞን ብሬክ ካደረጋት በኋላ ሪቴስት ጠብቄ ኢንትሬን ወስዳለሁ ማለት ነው። ዩኤስዲ ካድ ዊክሊ ታይም ፍሬም ላይ በምንመለከት ጊዜ ትሬንዱ ዳውን ትሬንድ ነው። ወደ ዳይሊ ታይም ፍሬም ስንሄድ ዳይሊ ታይም ፍሬም ላይም የሚያሳየን ትሬንድ ዳውን ትሬንድ ነው ማለትም ይሄ ስትራክቸር ብሬክ አልተደረገም። ከዛ ባለፈ ደግሞ እዚህ ጋር ኤሪያ ኦፍ ኢንትረስት ታችን ላይ ሪጀክት አድርጎልናል። እዚህ አካባቢ ትሬድ ከውት ማድረግ እንችል ነበር። አሁንም ሌላ ኦፖርቹኒቲ እየሰጠ ነው። ያ ማለትም ሌላኛው ኤሪያ ኦፍ ኢንትረስት ላይ ሪጀክሽን ካንድስቲክ እያሳየን ነው ማለት ነው። አሁን ይህንን ኢንትሪ ለመውሰድ እዚሽ ጋር ኮንፈርሜሽን ማለትም ዴይሊ ካንድስቲክ ሪጀክሽን እስኪሰጠን ጠብቀን ኮንፊርም አድርገን የምንወስደው ትሬድ ሊኖር ይችላል ማለት ነው። ዩሮ ዩኤስዲም ትሬንዳቸው አፕ ትሬንድ ነው። ዊክሊም ላይ እንደምታዩት ይሄ ስትራክቸር ዞን ብሬክ ካደረገ በኋላ ትሬንዱ አፕ ሆኗል ማለት ነው። ዴይሊም ላይ በምትመለከቱ ጊዜ ትሬንዳችን አፕ ነው። ይሄ ስትራክቸር ዞን እስካሁን ብሬክ አልተደረገም፣ ግን ሪቴስት አድርጎ ኤሪያ ኦፍ ኢንትረስታችን ጋር ረጅም ጊዜ ቆይቶ ከዛ በኋላ ካንድስቲክ ኢንገልፊንግ ሰጥቶ ነው። እዚህ አካባቢ ትንሽ ሪቴስት እየሰጠን ነው። አሁን እዚህ ጋር ኮንፈርሜሽን ማለትም ኢንገልፊንግ ካንድስቲክ ካገኘን ሎወር ታይም ፍሬም ላይ ኮንፊርም አድርገን የምንወስደው ትሬድ ይኖራል። ጂቢቢ ካድን በምንመለከትበት ጊዜ ዴይሊ እንደሚያሳየን ዳውን ትሬንድ ነው። ሎወር ሃይ እዚህ ጋር ነው። ዊክሊም እዚህ ጋር ስትራክቸራል ፖይንቱ ብሬክ ተደርጓል። ስቲል ዳውን ነው ማለት ነው። ዴይሊ ላይ ቻርቱን በምንመለከትበት ጊዜ ኤሪያ ኦፍ ኢንትረስታችንን ሪጀክት እያደረገ ነው። እዚህ አካባቢም የተለያዩ ኮንፍሉዌንሶችን ፈልገን ሾርት ማለትም ሴል ብለን መግባት እንችላለን ማለት ነው። ይህን ኢንትሪ ሜቢ እንደ አይነት ካንድስቲክ ከሰጠን ይህን ሪቴስት እስኪያደርግልን ጠብቀን ትሬድ መውሰድ እንችላለን ማለት ነው። ኔዘርላንድ ዩኤስዲን በምናይበት ጊዜ ዴይሊ ታይም ፍሬማችን ሃይ ነው። ከዛም ባለፈ ደግሞ ሪቴስት አድርጎ የጨረሰ ይመስላል።
ዊክሊም አፕ ትሬንድ ነው። እዚህ ጋር ምንድን ነው ማየት የምፈልገው ስቲል ካንድልስቲክ ሪጀክሽን ነው እየጠበቅኩ ያለው። ኮንፊርም ካረገኝ በኋላ በቀጣዩ ቀን እዚህ አካባቢ አሪፍ ኢንትሪ ከሰጠኝ መውሰድ እችላለሁ ማለት ነው። ዩሮ ኤዩዲን ስንመለከት ዊክሊም ዴይሊም ትሬንዱ ዳውን ትሬንድ ነው። በዚህ ሰዓት አግሬሲቭሊ ነው ዳውን እየሄደ ያለው ሰው። እዚህም ጋር ሌላ ኢንትሪ መውሰድ እንችላለን። እዚህ አካባቢ ስንወስድ እንደቆየ ነው ማለት ነው። እዚህም ጋር እንዲህ አይነት ካንድልስቲክ ኦር ደግሞ ኮንፈርሜሽን ከሰጠን ወደ ሎወር ታይም ፍሬም ላይ ኖርድ እና ኢንትሪ የምንፈልግ ይሆናል። አውስትራሊያን ዩኤስዲም እቺን ዞን መቶ ሪቴስት ካረገልን በኋላ እቺን የምታዩዋ ካንድልስቲክ የለችም። እንዲች አይነት ነው ለእኔ ኮንፈርሜሽን ብዬ የማስባቸው። ዴይሊ ላይ እንዲህ አይነት ካንድልስቲኮች ከሰጡን በነጋታው የሚኖረውን ሙቭመንት መገመት እንችላለን ማለት ነው። እንዲህ አይነት ኮንፈርሜሽኖች በሚሰጠኝ ጊዜ አሁን ገና ሪቴስት ማድረግ ይጠበቅበታል ይሄ ዞን። ለሳምንቱ እያዩቸው ያለው ቻርቶች እነኝን ይመስላሉ። ከዛ ባለፈ ተጨማሪ ስትራቴጂዎችን ቱሎችን ሌላ ቪዲዮዎች የምሰራባቸው ይሆናል። ያው በቀጣይ ቪዲዮ በቀጣይ ሳምንት መገናኘታችን አይቀርም። ይጠቅመናል ብላችሁ ካሰባችሁ ያው የቻናሉ ሜምበር መሆን ትችላላችሁ። ደህና ሁኑ።